ሻሎም ሻሎም የእግዚአብሔር ቅዱሳን ሰላምና ጸጋ ይብዛላችሁ። ከኢትዮጵያ ውጭ የምትገኙት የእግዚአብሔር ቅዱሳን እንኳን ለኢየሱስ ክርስቶስ ስቅለትና ለትንሣኤው ቃል ሁላችንም ከኢትዮጵያ ውጭ የምትገኙት እግዚአብሔር አምላክ ጠብቋችሁ እንኳን በሰላም አደረሳችሁ እላችኋለሁ። ጌታ ለዘላለም የተባረከ ይሁን። አንድ ጸሎት እጸልያለሁ። በጌታ በኢየሱስ ክርስቶስ ስም የኢየሱስ ክርስቶስ ትንሣኤው ለእናንተ የሰላምና የደስታ እንዲሆን፣ የተድላ እንዲሆን፣ የበረከት እንዲሆን፣ የሰላም እንዲሆን፣ የብልጽግና እንዲሆን፣ አልፋችሁ የምትገኙበት እንዲሆን በጌታ በኢየሱስ ስም በእድገታችሁ በሕይወታችሁ ላይ በዘመናችሁ ላይ የእግዚአብሔር ታምራት እንዲገለጥ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሰላም፣ የእግዚአብሔር ኃይል፣ የእግዚአብሔር መገኘት በእናንተ ሕይወት ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ይህን ፕሮግራም የምትከታተሉ ከኢትዮጵያ ውጭ ሆናችሁ የምትሰሙት በጌታ በኢየሱስ ስም አንድ አዋጅ እናውጃለን። የክርስቶስ ኃይል በእናንተ ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። መጽሐፍ ቅዱስ ሲናገር የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ የኢየሱስ ደም ሁላችንም ከኃጢአት የሚያነጻን ኢየሱስ ክርስቶስ ለኛ ታርዶልናል። በጉ ታርዶልናል፣ ራሱን ሰጥቶልናል። ለሕይወታችን ለማንነታችን በጌታ በኢየሱስ ስም አልፎ ተገልጦልናል። ኢየሱስ የሚባለው ዛሬ በእኔና በእናንተ ላይ ትንሣኤ በኢየሱስ ስም በትንሣኤው ድንጋዩን ፈነቃቅሎ መቃብሩን ፈነቃቅሎ ድል የተነሳው ለእናንተ መልካም ነገር እንዲያደርግላችሁ በጌታ በኢየሱስ ስም አወጅኩ። ታምራት በእናንተ ሕይወት ላይ ይሁን። ደስታና ተድላ በሕይወታችሁ ላይ ይሁን። የትኛው በእናንተ ሕይወት ላይ አልንከባለልም ያለው ድንጋይና የትኛውም የመከራ ድንጋይ፣ የችግር ድንጋይ፣ ተጽዕኖ ተቃዋሚ መንፈስ በኢየሱስ ስም ከእናንተ ላይ ይሻር። እግዚአብሔር አምላክ በዘመናችሁ በሕይወታችሁ ላይ መልካም ነገር ያድርግ። በጌታ በኢየሱስ ስም በዚህ በረከት ባረኩኝ። ተባረኩ። አሜን። በኢየሱስ ስም አሜን።